ልክ እነዚህ የእናንተን ቪዲዮ በመጠቀምና የምትፈልጉትን ፎቶ በማስገባት ወደዚህ እንቅስቃሴዎችን ልክ እናንተ እንደተንቀሳቀሳችሁ የሚያደርግላችሁን አንድ ዌብሳይት ዛሬ ያሳያችኋለሁ። እንዴት አግታችሁ እንደምትጠቀሙት እስከ መጨረሻው ቪዲዮን ካልተከታተላችሁ ዝም ብላችሁ ሄዳችሁ ብትሞክሩት ክፍያ ሊጠይቃችሁ ይችላል። ነገር ግን እኔ አሁን ክፍያ በማይጠይቁ መልክ እንዴት መግባት እንደምትችሉ እንዴት ቪዲዮችን መስራት እንደምትችሉ በስነ ስርዓት አሳያችኋለሁ። ለዛ ቪዲዮን እስከ መጨረሻው ድረስ ተከታተሉ። በጣም አጭር ደቂቃ ናት። በአጭር ደቂቃ ውስጥ ግልጽ በሆነ መንገድ ሙሉ በሙሉ አሳያችኋለሁ። በመጀመሪያም ግልጽ በሆነ ሁኔታ ወደ ጉግል ክሮም ሄዱና ሰርች ማድረጊያው ላይ ልክ እንደዚህ ሄግስፊልድ ኤአይ ብላችሁ ሰርች አድርጉ። ልክ እንደምትመለከቱት ስክሪኑ ላይ እንዳለው በስነ ስርዓት እንደዚህ ሰርች አድርጉ። ሰርች ካረጋችሁ በኋላ እንደነዚህ ብዙ ሌሎች ዌብሳይት ይመጣላችኋል። ትክክለኛው ዌብሳይት ወደ ታች ስትሄዱ ይሄኛው ነው። እሱን አንዴ ክሊክ በማድረግ ወደ ፔጁ እንገባለን። እናም እዚህ ጋር በጣም ብዙ ሌሎች ነገሮች አሉ። እኛ የምንፈልገው ግን ወደ ታች በመሄድ እዚች ጋር ያለችዋን የሞሽን ኮንትሮል ነው። እሱን አንዴ ክሊክ እናደርጋለን በቀላሉ ልክ እንደዚህ ያመጣልናል። በጎን በኩል ቪዲዮ ማስገቢያ፣ በዛ በኩል ደግሞ ፎቶ ማስገቢያ። ያንን ቪዲዮ ልክ እንደዛ እንቅስቃሴ ይሄንን ፎቶ ያደርግላችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር በረንብ እዚህ ጋር መረዳት ያለባችሁ ነገር አለ። እዚህ ጋር ካልተረዳችሁ ዝም ብላችሁ ካስገባችሁ ላይሰራላችሁ ይችላል። ቪዲዮአችሁ በመጀመሪያ 3 ሰከንድ ቪዲዮ መሆን አለበት። ከዛ መብለጥ የለበት። ከዛ በኋላ ልክ እንደዚህ ጀነሬት በምትሉ ሰዓት እዚህ ጋር ደግሞ ኢሜል እንድታስገቡ ይጠይቃችኋል። አንዴ ኮንቲኒው ዊዝ ጉግል የምትለዋን ክሊክ አድርጉና ልክ እንደዚህ ኢሜላችሁን ይደረድርላችኋል። ስልካችሁ ውስጥ ያለውን አንድ ኢሜል ክሊክ በማድረግ ከስር ያለችዋን ኮንቲኒው የምትለዋን ክሊክ በማድረግ ወደ ውስጡ ያስገባችኋል። እና እዚህ ጋር ያሉትን ዝም ብላችሁ እንዲህ ክሊክ እያደርጋችሁ የተመቻችሁትን እየነካችሁ ከስር ኮንቲኒው የምትለውን ትነካላችሁ። አሁንም ዝም ብላችሁ ነው መርጣችሁ ኮንቲኒው በማለት ወደ ውስጡ ያስገባችኋል። አሁን በስነ ስርዓት ሎጊን አድርጋችኋል። እዚህ ጋር ዝም ብላችሁ ቸክችኩለት። ከዛም በኋላ ያው ከስር 5 ሰከንድ አለች፣ እሷን እንጠብቃታለን። ከዚህ በኋላ ያው ሁሉንም ነገር ጨርሳችኋል። ከናንተ የሚጠበቀው ከስር ያለችዋን ስኪፕ የምትለዋን ክሊክ ታደርጋላችሁ። ከዛም በኋላ ከላይ ያለችዋን ኤክስ ምልክት ትነካላችሁ። በቃ ጨረሳችሁ። አሁን በዚህ በኩል ቪዲዮ ታስገባላችሁ፣ በዚህ በኩል ደግሞ እንዲንቀሳቀስ የምትፈልገውን ፎቶ ታስገባላችሁ። ከዛም በኋላ ጀነሬት የምትለውን ክሊክ ከማድረጋችሁ በፊት እቺኛዋ ከ8 መሆን አለባት፣ ከ10 በታች መሆን አለባት። የግድ በቃ ይሄ ጀነሬት የሚለው ቁጥር ከ10 በታች መሆን አለበት። ከ10 በላይ ከሆነ ፍሪ አይደለም፣ ክፍያ ይጠይቃቸዋል። እንዲህ ከ10 በታች እንደሆነ የሚያደርገው የቪዲዮ ርዝማኔ ነው። ቪዲዮ 3 ሰከንድ መሆን አለበት። ቪዲዮአችሁን በካፕከት ሄዳችሁ ቆርጣችሁ 3 ሰከንድ ማድረግ አለባችሁ።